አንደኛ፣ ጠዋት ላይ ከወትሮው በተለየ 30 ደቂቃ ቀድማችሁ ከእንቅልፋችሁ ንቁ። ከጠዋቱ 11 ሰዓት ላይ መንቃት ወይም ደግሞ በጣም አድካሚ የሆነ የጠዋት የሥራ ዝርዝር ማስቀመጥ እሱን መከተል አይጠበቅባችሁም። ዝም ብላችሁ እስካሁን ትነሱበት ከነበረው የጠዋት ሰዓታችሁ 30 ደቂቃ ቀድማችሁ በድፍረት ለመነሳት ሞክሩ። ያቺ ትንሽ የሰዓት ለውጥ ዓለም የእናንተን ትኩረት መፈለግ ከመጀመሩ በፊት ጸጥ ያለ የግል ጊዜን ትፈጥርላችኋለች። በእነዚያ 30 ደቂቃዎች ውስጥ አእምሯችሁ የተረጋጋ ነው፣ ስልክ አይረብሻችሁም፣ እንዲሁም የምታፈልቋቸው ሐሳቦች ጥራት ያላቸውና ሚዛናዊ ይሆናሉ። ይህን ስታደርጉ በቀናችሁና በአእምሯችሁ ላይ ምን ያህል ቁጥጥር የማድረግ ስልጣን እንደሚኖራችሁ በቅርቡ ይገባችኋል። ሁለተኛ፣ በቀን ቢያንስ 10 ገጾችን አንብቡ። በየሳምንቱ አንድ መጽሐፍ መጨረስ ወይም ለሰዓታት ማንበብ አይጠበቅባችሁም። በአስተሳሰባችሁ የተሻለ ማንነት እንዲኖራችሁ በቀን 10 ገጾችን ብቻ ማንበብ እጅግ በጣም በቂ ነው። መጽሐፍት የጊዜ ማሽኖች ናቸው። እያንዳንዱ ገጽ የሆነ ሰው ዓመታትን አንዳንዴም ሙሉ የህይወት ዘመኑን የፈጀበትን የህይወት ትምህርት፣ እያንዳንዱን የህይወት ስህተትና የዘመናት ዕውቀትን ከዝኖ ይዟል። ሳታቋርጡ በዚያ ልክ ስታነቡ መረጃ ብቻ እያገኛችሁ አይደለም፣ ይልቁንም የሌሎችን ተሞክሮ እየተዋሳችሁና የብዙ ዓመታት ጥበብን በየቀኑ በጥቂት ደቂቃዎች ውስጥ ወደ አእምሯችሁ እያስገባችሁ ነው። ሶስተኛ፣ የ2 ደቂቃ ህግን ተጠቀሙ። አንድን ነገር ለመስራት ከ2 ደቂቃ ያነሰ ጊዜ የሚወስድ ከሆነ ወዲያውኑ አድርጉት። ይህ ቀላል ህግ ስራን ለነገ እንድናሳድር የሚያደርገውን የአእምሮ ስንፈት ወይም ሜንታል ዲቤት ያስወግዳል። ትናንሽ ስራዎች በአእምሯችሁ ውስጥ ሲከማቹ ከባድ እንደሆኑ ይሰማቸዋል። ታዲያ ወዲያውኑ እርምጃ ስትወስዱ ግን የማዘግየት ልማድን ታቆማላችሁ፣ የሥራ ፍጥነት ትገነባላችሁ፣ እንዲሁም አእምሯችሁ ከመጠን በላይ ከማሰብ ይልቅ እንዲንቀሳቀስ ታሰለጥኑታላችሁ። ከጊዜ በኋላ ይህ የዛሬ ቀላል ልማድ ስራን ለነገ የማለትን ችግር እስከ መጨረሻው ያስወግዳል። አራተኛ፣ ነገ ልትሰሩ ያሰባችሁትን ዛሬ ማታ አቅዳችሁ ትደሩ። የነጋችሁን ስራ ዛሬ ማታ ማቀድ ቀኑ ከመጀመሩ በፊት ለአእምሯችሁ ግልጽ የሆነ አቅጣጫ እየሰጣችሁት ነው። ቀጥሎ ምን ማድረግ እንዳለባችሁ አስቀድማችሁ ስታውቁ ውሳኔ ላይ ጊዜ ማጥፋትንና መዘናጋትን ታቆማላችሁ። ይህ ግልጽ የሆነ ሩቲን ጭንቀትን ይቀንሳል፣ ጊዜን ይቆጥባል፣ እንዲሁም በቀጥታ ወደ ተግባር ለመግባት መንገዱን ቀላል ያደርገዋል። ቀኑን ለነገሮች ምላሽ በመስጠት ከመጀመር ይልቅ ተዘጋጅተው በተቀመጡ ግልጽ በሆኑ አቅጣጫዎች በትኩረት ትጀምሩታላችሁ ማለት ነው። አምስተኛ፣ አይሆንም ማለትን ልመዱ። አይሆንም ማለት ጨካኝ መሆን ወይም ክፉ በመሆን የሚደረግ ነገር አይደለም። ይልቁንም ዓላማ ያለው ሰው ስለሆናችሁ ነው። ለሁሉም ነገር እሺ ባላችሁ ቁጥር ለራሳችሁ ጊዜና ጉልበት እንዲሁም ቅድሚያ መስጠት ላለባችሁ ጉዳዮች ሁሉ በዝምታ አያስፈልግም እያላችሁ ነው። አይሆንም ማለትን መማር ጤናማ ድንበርን ወይም ባውንደሪን ይፈጥራል። እንዲሁም ትኩረታችሁ በማይመለከታችሁ ነገር ሁሉ እንዳይበታተን ያደርጋል። ታዲያ በትክክል ትኩረት የሚገባውን ነገር ብቻ መርጣችሁ ስታደርጉ ሕይወታችሁ ከንቱ በሆኑ ነገሮች ከመጨናነቅ ይልቅ ትርጉም ያለው ይሆናል። ስድስተኛ፣ የገንዘብ ወጫችሁን መከታተል ወይም መመዝገብን ልመዱ። ገንዘብ የት እንደሚውል በትኩረት መከታተል አብዛኛው ሰው ከሚገምተው በላይ ትልቅ ኃይል አለው። ወጫችሁን መመዝገብ ስትጀምሩ የገንዘብ አጠቃቀማችሁን፣ የማባከል ልምዳችሁንና ያመለጧችሁን እንዲሁም ያሏችሁን እድሎች ማስተዋል ትጀምራላችሁ። ያኔ ገንዘብ ሚስጥራዊነቱ ቀርቶ ጠቃሚ መሳሪያ እንደሆነ ትረዳላችሁ። ለገንዘባችሁ ክብር ስትሰጡ፣ በጥበብ ስታቅዱና ዓላማ ባለው መንገድ ወጪ ስታደርጉ ገንዘብ በጣቶቻችሁ መካከል እየተቆጠሩ ዝም ብለው ከመፍሰስ ይልቅ ገንዘቡ ለእናንተ መስራት ይጀምራል። ሰባተኛ፣ በየሳምንቱ አንድ ዲጂታል ዲስትራክሽን አስወግዱ። ስልኮቻችንና የተለያዩ መተግበሪያዎች ወይም አፖች ትኩረታችንን ለመስረቅ ታስበው የተሰሩ ናቸው። ይህም ብዙ ጊዜ አቅም እንደሌለንና ትኩረት ያለማድረግ ስሜት እንዲሰማን ያደርገናል። ታዲያ ሁሉንም ነገር በአንድ ጊዜ ለማቆም ከመሞከር በሳምንት አንድ ትኩረት የሚከፋፍል ነገር ምረጡና አጥፉ። ምናልባት ማህበራዊ ሚዲያ፣ የማያቋርጡ ኖቲፊኬሽኖች ወይም ያለቅድ ስልክ መጎርጎር ሊሆን ይችላል። ለእነዚህ ነገሮች ገደብ አብጁላቸው። በቀን ለ1 ሰዓት ያህል እንኳን ቢሆን ያንን ነገር ማቆማችሁ አእምሯችሁ ትኩረት እንዲያደርግ፣ በግልጽ ማሰብ እንዲችልና ስራዎችን በትክክል እንዲያከናውን እድል ይሰጠዋል። በጊዜ ሂደት እነዚህ ትናንሽ እርምጃዎች ተደምረው ውጤታማነትን በከፍተኛ ደረጃ እንዲጨምር ያደርጋሉ። ስምንተኛ፣ ባታምኑበትም እንኳ ለነገሮች ፈገግ ማለትን ልመዱ። ፈገግታ ዝም ብሎ እንዲሁ ለነገሮች የሚሰጥ ምላሽ አይደለም፣ ለአእምሮ የሚላክ መልእክት ጭምር ነው። ያ ቀላል እንቅስቃሴ ለአእምሯችሁ ተረጋግቻለሁ፣ ሁሉንም ነገር ተቆጣጥሬያለሁ የሚል መልእክት ያስተላልፋል። መጀመሪያ ላይ ለይስሙላ ወይም ተገዳችሁ የምታደርጉት ሊመስል ይችላል።
ነገር ግን በጊዜ ሂደት ስሜታችሁና አስተሳሰባችሁ ፈገግታውን መከተል ይጀምራሉ። በውጥረት ወይም በጭንቀት ውስጥ ሆናችሁ እንኳ ፈገግ ለማለት ራሳችሁን ስታሰለጥኑ ስሜታችሁን በዝምታ መቆጣጠር ትጀምራላችሁ። ቀስ በቀስም ሕይወት ቀለል ያለችና እናንተ መምራት የምትችሏት ትሆናለች። 9ኛ ስራ ስትሰሩ የሰዓት መቁጠሪያ ወይም ታይመር ተጠቀሙ። ሰዓት በመያዝ ለ25 ደቂቃ ያህል በጥልቀት ስራችሁ ላይ አተኩሩና ከዚያም ለ5 ደቂቃ ያህል እረፍት አድርጉ። ይህ የፖሞዶር ቴክኒክ ይባላል። ይህ ዘዴ እጅግ አድካሚ የሆኑ ስራዎችን ወደ ትናንሽና በቀላሉ መከናወን ወደሚችሉ ክፍሎች ይቀይራቸዋል። የእረፍት ጊዜ መኖሩን ማወቃችሁ በራሱ አእምሯችሁ ንቁ እንዲሆን ይረዳል፣ ድካምን ይከላከላል፣ እንዲሁም ረጅም የሥራ ሰዓታትን ባልተጠበቀ ሁኔታ ቀላል ያደርጋል። ይህንን ዘዴ ዘወትር መጠቀም ከጀመራችሁ ትኩረታችሁና ውጤታማነታችሁ ሊገታ የማይችል ይሆናል። 10ኛ በየቀኑ አንድ የምስጋና አረፍተ ነገር ጻፉ። በቀን አንዲት የምስጋና አረፍተ ነገር ብቻ መጻፍ አእምሯችሁ ዓለምን የሚያይበትን መንገድ ሊቀይረው ይችላል። ምስጋና ዝም ብሎ ለራስ ማታለያ የሚደረግ ነገር አይደለም። ይልቁንም ቀላል የአእምሮ እንቅስቃሴ ወይም ስልጠና ነው። ጥቃቅን የሆኑ የተስተካከሉ ነገሮችን እንኳ በማስተዋል አእምሯችሁ በሌሏችሁ ነገሮች ላይ ከማተኮር ይልቅ ባሏችሁ በቂ ነገሮች ላይ ትኩረት እንዲያደርግ ታሰለጥኑታላችሁ። በጊዜ ሂደት ይህ ትንሽ የዕለት ተዕለት ልማድ አመለካከታችሁን ይለውጠዋል። ይህም ሕይወት ይበልጥ ጥሩና አዎንታዊ እንድትመስል ያደርጋታል። 11ኛ በቀን ለአንድ ሰው አድናቆት መስጠትን ልመዱ። በየቀኑ ለአንድ ሰው ምናልባትም ለጓደኛ፣ ለሥራ ባልደረባ ወይም ለማታውቁት ሰው እንኳን ቢሆን ከልብ የመነጨ አድናቆት ለመስጠት ጥቂት ሰከንዶች ውሰዱ። አንድን ሰው ፈገግ ማሰኘት የዚያን ሰው ቀን ማድመቅ ብቻ ሳይሆን ወደ ራሳችሁ ተመልሶ የሚመጣ አዎንታዊ ኃይል ሰንሰለት ወይም ሪፕል ኦፍ ፖዚቲቭ ኢነርጂ ይፈጥራል። ታዲያ እንደዚህ ስታደርጉ ማህበራዊ ግንኙነታችሁን ታሻሽላላችሁ፣ ስሜታችሁ ነቃ ይላል፣ እንዲሁም ደግነት ምን ያህል ፓወርፉል እንደሆነ መገንዘብ ትጀምራላችሁ። 12ኛ ከመተኛታችሁ ከ30 ደቂቃ በፊት ስክሪን መመልከታችሁን አቁሙ። ከመተኛታችሁ ግማሽ ሰዓት በፊት ስልካችሁን፣ ላፕቶፓችሁን ወይም ደግሞ ቴሌቪዥናችሁን ማጥፋት አለባችሁ። ይህን ስታደርጉ ምናልባት መጀመሪያ ላይ ምቾት ላይሰጣችሁ ይችላል፣ ነገር ግን ውጤቱ እጅግ አስገራሚ ነው። ስክሪኖች አእምሯችሁን በብርሃንና በተለያዩ ማነቃቂያዎች ወይም ስቲሙሌሽን ስለሚያጥለቀልቁት ሰውነታችሁ ቢደክምም እንኳ አእምሯችሁ ንቁ ሆኖ እንዲቆይ ያደርጉታል። ለዛም ነው በጣም ደክሟችሁና አካላችሁ ዝሎ ግን እንቅልፍ እምቢ የሚላችሁ። ከስክሪን ራሳችሁን በማራቅ አእምሯችሁ ነፃ እንዲሆንና ሰውነታችሁ እንዲረጋጋ እድል ስጡት። ይህም የእንቅልፋችሁን ጥራት በከፍተኛ ሁኔታ ይጨምረዋል። ይህንን ልማድ ለ3 ምሽቶች ብቻ በመለማመድ ውጤቱን ተመልከቱት። 13ኛ በየሰዓቱ ለ2 ደቂቃ ያህል ሰውነታችሁን አፍታቱት ወይም ስትሬች አድርጉት። ለረጅም ሰዓት መቀመጥ ጉዳቱ ወዲያውኑ ባይሰማችሁም እንኳ በሰውነታችሁ ላይ ከፍተኛ ጫና ይፈጥራል፣ እንዲሁም ጉልበታችሁን ያዳክመዋል። ታዲያ በየሰዓቱ ለ2 ደቂቃ ብቻ ሰውነታችሁን ለማፍታታት ጊዜ በመውሰድ ጡንቻችሁ እንዲነቃቁ፣ የደም ዝውውራችሁ እንዲሻሻልና ትኩረታችሁ ከእንደገና እንዲታደስ ያደርጋሉ። እነዚህ ትናንሽ እረፍቶች ሰውነታችሁ ምቾት እንዲሰማውና አእምሯችሁ ንቁ እንዲሆን በማድረግ ረጅም የሥራ ቀናትን ውጤታማና ጉልበት የተሞላባቸው ማድረግ ትችላላችሁ። 14ኛ ከእንቅልፋችሁ እንደነቃችሁ ወዲያውኑ ውሃ መጠጣትን ልመዱ። ከብዙ ሰዓታት እንቅልፍ በኋላ ሰውነታችሁ በተፈጥሮ ዲሃይድሬት ይሆናል ወይም የፈሳሽ መጠኑ በከፍተኛ መጠን ይቀንሳል። ቀኑን በአንድ ብርጭቆ ውሃ መጀመራችሁ ሴሎቻችሁን ማጠጣት ብቻ ሳይሆን ሜታቦሊዝማችሁን ያፋጥናል። በተጨማሪም የጠዋት የድብርት ስሜትን ያስወግዳል፣ እንዲሁም አእምሯችሁ ነቃ እንዲል ይረዳዋል። ይህ ቀላል ልማድ ድካምን ያስወግዳል፣ ትኩረትን ያሻሽላል፣ እንዲሁም ለሚመጣው ቀናችሁ ጤናማ ጅማሮን ይፈጥራል። 15ኛ በየቀኑ አንድ ዕቃን ማስተካከል ወይም ማስወገድ። ቤታችሁ ውስጥ ወይም ስራ ቦታችሁ ላይ በትንሹ የተዝረከረኩ ነገሮች እናንተ ሳታስተውሉት በአእምሯችሁ ላይ ጫና የመፍጠር ዕድላቸው ከፍተኛ ነው። በየቀኑ አንድን ዕቃ ብቻ የተሻለ ቦታ በማስያዝ ወይም በማስወገድ ቀስ በቀስ ንጹህና የተረጋጋ አካባቢን መፍጠር ትችላላችሁ። የተስተካከለ ቦታ ላይ መሆናችሁ የአእምሯችሁ ትኩረት የምትሰሩበት ነገር ላይ ብቻ ይሆናል፣ ጭንቀትን ይቀንሳል፣ እንዲሁም አንድ ነገር የመፈጸም ወይም የማሳካት ስሜት ይፈጥርላችኋል። በጊዜ ሂደት እነዚህ ትናንሽ ዕለታዊ እርምጃዎች ስርዓት ያለውና ሰላማዊ ህይወት እንድትገነቡ ይረዳችኋል። 16ኛ በየሰዓቱ ለ10 ደቂቃ ያህል ቆም ማለት። ለረጅም ሰዓት ቁጭ ማለት እናንተ ባይታወቃችሁም እንኳ ጉልበታችሁን በዝግታ በማዳከም ትኩረት የማድረግ አቅማችሁን ያደነዝዘዋል።
ታዲያ በየሰዓቱ ለ10 ደቂቃ ብቻ ቆም በማለት የደም ዝውውርን እንዲሻሻል አድርጉ። ውጥረትን ቀንሱ። እንዲሁም ለአእምሯችሁ ፈጣን ሪሴት ማድረጊያ ወይም የማደሻ ጊዜ ስጡት። 17ኛ ለ5 ደቂቃ ሜዲቴት ማድረግን ወይም መመሰጥን ልመዱ። ሜዲቴሽን አእምሯችሁ ነገሮች ላይ ትኩረት እንዲያደርግ ያሰለጥነዋል። የተረበሹና ፈጣን የሆኑ ሐሳቦችን እንዲረጋጉ ያደርጋል። በተጨማሪም አላስፈላጊ ጭንቀትን ይቀንሳል። በጊዜ ሂደት ይህ ትንሽ ልምምድ ኢሞሽናል ስትሬንግዝ ወይም የስሜት ጥንካሬን ይገነባል። ይህም ለተፈጠሩ ችግሮች በድንገት ከመነጫነጭ ይልቅ በመረጋጋት ምላሽ እንዲሰጡ ይረዳል። 18ኛ ከመተኛታችሁ በፊት በቀናችሁ ውስጥ አንድ ያሳካችሁትን ነገር አስታውሱና ተደሰቱበት። ወደ እንቅልፍ ዓለም ከመሄዳችሁ በፊት የቱንም ያህል ትንሽ ብትሆን እንኳ በዕለቱ ያገኛችኋትን አንዲት ስኬት ለማሰብ ጥቂት ሰከንዶችን ውሰዱ። ምናልባትም አንድ ስኬት ባይኖራችሁም እንኳ መጥፎ ነገር ስላልሰራችሁ ራሳችሁን አክብሩት። ስኬቶችን ማክበር አእምሯችሁ በድክመቶች ላይ ከማተኮር ይልቅ በእድገታችሁ ላይ ትኩረት እንዲያደርግ ያሰለጥነዋል። ይህ ቀላል ልማድ በራስ የመተማመን ስሜትን ከማሳደጉም በላይ ጭንቀትን በመቀነስ ወደ እንቅልፍ እረፍታችሁ ስትሄዱ አዎንታዊ አስተሳሰብ እንዲኖራችሁ ያደርጋል። 19 የህይወታችሁን ትልቁን ግብ በየቀኑ ጻፉት። በየቀኑ ትልቁንና ዋናውን በህይወታችሁ ማሳካት የምትፈልጉትን ግብ በወረቀት ላይ በግልጽ ለመጻፍ ጥቂት ደቂቃ ውሰዱ። ያንን ነገር ደጋግማችሁ መጻፋችሁ ትኩረታችሁን ያጠነክረዋል፣ እንዲሁም አእምሯችሁ እዛ ግብ ላይ መድረስ የሚችል መሆኑን በልምምድ እንዲቀበለው ያደርጋል። አእምሯችሁ በግቡ ላይ ማመን ሲጀምር የየዕለት ድርጊቶቻችሁ በተፈጥሮ ከግባችሁ ጋር ይጣጣማሉ። ይህም ሐሳብን ወደ ተግባር፣ ተግባርን ደግሞ ወደ እውነተኛ ስኬት ይለውጠዋል። 20 የስኳር ፍጆታን ቀንሱ። ስኳር ፈጣን የሆነ የኃይል መነቃቃትን ሊሰጥ ይችላል። ነገር ግን ይህንን ተከትሎ ሁልጊዜም ከፍተኛ የድካምና የትኩረት ማጣት ስሜት ያመጣል። የሚጣፍጥ ነገር ሁሉ ጠቃሚ አይደለም። ሁሉም ነገር በልክ ሲሆን ጥቅም ይኖረዋል እንጂ። ታዲያ የስኳር አጠቃቀምን በመቀነስ የሰውነታችሁን የኃይል ደረጃ ማመጣጠን፣ ስሜታችሁን ማረጋጋትና የላቀ የአእምሮ ንቃትን ማግኘት ትችላላችሁ። በጊዜ ሂደት ይህ ትንሽ ማስተካከያ አካላችሁና አእምሯችሁ ይበልጥ የተመጣጠነና የተረጋጋ እንዲሆን ይረዳል። 21 በቀን ለ30 ደቂቃ ያህል ወደ ውጭ መውጣትን ልመዱ። በቀን ለ30 ደቂቃ ብቻ ወደ ውጭ መውጣት የትኛውም መዝናኛ ማድረግ ከሚችለው በላይ አካላችሁንና አእምሯችሁን ያድሳል። የፀሐይ ብርሃን፣ ንጹህ አየር ማግኘትና አካባቢን መቀየር ጭንቀትን ይቀንሳሉ፣ ስሜትን ያሻሽላሉ፣ እንዲሁም ኢነርጂያችሁን መልሳችሁ እንድታገኙ ይረዳችኋል። እነዚህ በተፈጥሮ ውስጥ የሚደረጉ አጫጭር የየዕለት ረፍቶች ልክ እንደ ነፃ ቴራፒ ወይም ሕክምና ቁጠሯቸው። ይህም ይበልጥ እንድትረጋጉ፣ በግልጽ እንድታስቡና በትኩረት ስራችሁን እንድትሰሩ ይረዳችኋል። 22ኛ ጠዋት ላይ አልጋችሁን አንጥፉ። ይህ ትንሽና ቀላል ስራ ሊመስል ይችላል። ነገር ግን አልጋችሁን ማንጠፍ ለቀናችሁ ሁሉ የስኬት ጅምርን ያስቀምጣል። ይህ የቀኑ የመጀመሪያው ድላችሁ ነው። ስርዓትንና ራስን መቆጣጠር መቻልን የሚያመላክት ትንሹ ዲሲፕሊን ነው። ቀናችሁን በዚች ትንሽ ስኬት መጀመራችሁ ትላልቅ ስራዎችን ለመስራት ቀላል ያደርግላችኋል። 23 በየሳምንቱ አንድ አሉታዊ ኢንፍሉዌንሰር ማስወገድ ወይም አንፎሎ ማድረግ። በየሳምንቱ አንድ አሉታዊና ተጽዕኖ የሚያደርግባችሁን ከህይወታችሁ ለማስወገድ ጥቂት ጊዜ ወሰዱ። ምናልባት የማህበራዊ ሚዲያ ገጽ፣ መጥፎ ልማዶችን ወይም ደግሞ ኢነርጂያችሁን የሚያዳክም ወይም ቶክሲክ ሰው ሊሆን ይችላል። ዘወትር ለአሉታዊ ነገሮች መጋለጥ በስሜት በትኩረትና በኢነርጂያችሁ ላይ ትልቅ ተጽዕኖ ያሳርፋል። በንቃት እነዚህን ነገሮች በመቀነስ የአእምሮ ጤናን መጠበቅ ይኖርባችኋል። እንዲሁም ለአዎንታዊነት፣ ለእድገትና ለተነሳሽነት ሰፊ ቦታ ፍጠሩ። 24ኛ መስታወት ላይ ራሳችሁን እያያችሁ በአዎንታዊ ቃላት ማበረታታትን ልመዱ። ምናልባት እንግዳና የሚያስቅ ሊመስል ይችላል። ነገር ግን በመስታወት ፊት ለራሳችሁ አዎንታዊ ቃላትን መናገር የአስተሳሰብ መንገዳችሁ ሊቀይረው ይችላል። ራሳችሁን ከልብ እንደምትወዱት ሰው አድርጋችሁ ቁጠሩት። እናም አበረታቱት፣ ደግፉት፣ አይዞ በሉት። በጊዜ ሂደት እነዚህ አዎንታዊ ንግግሮች በራስ መተማመንን ይገነባሉ፣ በራስ የመጠራጠር ስሜትን ይቀንሳሉ፣ እንዲሁም እያንዳንዱን ቀን በጥንካሬና በአዎንታዊ መንፈስ እንድትጋፈጡ ይረዳችኋል። 25ኛ በፕሮግረስ ላይ ትኩረት ማድረግ እንጂ ፍጹማዊነትን ወይም ፐርፌክሽኒዝም አትጠብቁ። ፍጹምነት ወይም ፐርፌክሽን ሊደረስበት የማይችል መስፈርት ከመሆኑም በላይ ብስጭትን ብቻ ነው የሚፈጥረው። ይልቁንም ትናንሽ መሻሻሎች ላይ ትኩረት አድርጉ። ከትላንቱ በ1% የተሻለ መሆን እንኳ በቂ ነው። ታዲያ እነዚህን ጥቃቅን ድሎች ማስተዋልና ማክበር ተነሳሽነታችሁ እንዳይቀንስ ያደርጋል።
የሥራ ፍጥነታችሁን ይገነባል፣ እንዲሁም በጊዜ ሂደት ተደምሮ ወደ እውነተኛና ዘላቂ እድገት ይቀየራል። 26 በየዕለቱ ዜና መከታተላችሁን አቁሙ። እዚህ ዓለም ላይ በየዕለቱ የሚሰሙ ዜናዎች እልፍ ናቸው፣ እንዲሁም አሉታዊና ውጥረትን የሚፈጥሩ ናቸው። ይህም ከምታስቡት በላይ በስሜታችሁ ላይ ተጽዕኖ ያሳድራል። የዕለታዊ ዜና ፍጆታችሁን በመገደብ የአእምሮ ኢነርጂያችሁን ጠብቁ። ይልቁንም በእውነት አስፈላጊ በሆኑ ጉዳዮች ላይ ብቻ አተኩሩ። መረጃ ማግኘት አስፈላጊ ቢሆንም ልቅ የሆነ የዜና ኮንሰምፕሽን ግን አደገኛ ነው። 27ኛ በየቀኑ አንድ አትክልት መመገብን ልመዱ። ከባድ የአመጋገብ ዘይቤዎች ወይም ፍጹም በተለያዩ ማዕድን የበለጸጉ ምግቦች አያስፈልጓችሁም። ይልቁንም በየቀኑ አንድ ተጨማሪ አትክልት ብቻ መመገብ በጊዜ ሂደት በጤናችሁ ላይ የሚታይ ለውጥ ያመጣል። እንደነዚህ ያሉ ትናንሽና ቀጣይነት ያላቸው ማሻሻያዎች የምግብ መፈጨትን፣ የሰውነት ኃይልንና አጠቃላይ ጤናን ያሻሽላሉ። ያለምንም መጨናነቅ በዝምታ ጠንካራና ጤናማ አካልን የሚገነቡት እነዚህ ትናንሽና ቀላል ምርጫዎች ናቸው። 28 በየቀኑ አንድ አዲስ ቃል ተማሩ። የቃላት ዕውቀታችሁን ማሳደግ አዋቂ ለመምሰል ብቻ ሳይሆን አእምሮን የተሳለ ለማድረግ የሚረዳ መንገድ ነው። እያንዳንዱ አዲስ ቃል ሐሳቦችን ለመግለጽ፣ ሁኔታዎችን ለማስተዋልና በግልጽ ለማሰብ አዲስ መሳሪያ ይሆናችኋል። በጊዜ ሂደት ይህ ትንሽ ዕለታዊ ልማድ ከሰው ጋር የመግባባት ችሎታችሁን፣ የፈጠራ ብቃታችሁንና የአእምሯችሁን ቅልጥፍና ያሳድገዋል። 29 ራሳችሁን በፍጥነት ይቅር ማለትን ልመዱ። ስህተት መስራት የሰው ልጅ ተፈጥሯዊ አካል በመሆኑ በሕይወት ውስጥ ስህተቶች አይጠፉም። በጸጸት ወይም በበደለኛነት ስሜት ውስጥ መቆየት ግን ኢነርጂያችሁን ከማሟጠጥ ባለፈ እድገታችሁን ያቀዘቅዘዋል። ራስን ይቅር ማለት ስህተትን እንድትማሩበት፣ አእምሯችሁን እንድታድሱና ንጹህ በሆነ አስተሳሰብ ወደፊት እንድትጓዙ ይረዳችኋል። ፍጹም ባለመሆናችሁ ራሳችሁን መቅጣት ስታቆሙ የእድገት ጉዟችሁ ይበልጥ ፈጣን ይሆናል። በመጨረሻም ጠዋትና ማታ መጸለይን ልመዱ። ቀናችሁን በጸሎት መጀመርና ማጠናቀቅ ሚዛናዊነትንና ውስጣዊ ሰላምን ይፈጥራል። የጠዋት ጸሎት የዕለቱን ዓላማና አቅጣጫችሁን ሲያስተካክል፣ የማታ ጸሎት ደግሞ ከውጥረት ለመላቀቅና ያለፈውን ቀን መለስ ብላችሁ እንድትቃኙ ይረዳችኋል። ይህ ቀላል ዕለታዊ ተግባር አእምሯችሁን እንዲረጋጋ ያደርጋል፣ በፈጣሪያችሁ ላይ ያላችሁን እምነት ያጠነክራል፣ እንዲሁም ሕይወትን ለብቻችሁ እየተጋፈጣችሁ እንዳልሆነ ያስታውሳችኋል። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።